ያረክሽ አልገባኝ ነገር አርኩት ነኝ አንቺ ነበርሽ የመረሽው አንቺ ነበርሽ ወይ አንቺ ነበርሽ የመረሽው አንቺ ግን ምን አይነት ባለይ ምን ነው መሰማው እስኪ ንገሪኝ በግልጽ ንገሪኝ ምንድነው ያረክሽ እያያችሁ እንዴት ነው እየተላላችሁ እንደምታወራ ጭራሽ ኪሷ ውስጥ እኮ አንቺ እውነት ኪሩቤል አርጎ በዳፋሽ እንደው ይገንሻል አላወቅሽ አንቺ ችግር አለ ተፈለገ ይጠጣት ከሷ ጋር ላወራ አይደለም ልቀቂ አምጪ ውስጥ ልቀቂው ምን አረኩሽ ደግሞ ከኔ ጋር ምን አለሽ ያስመጣጣላይ ምናምን እኔ ችግር የለም አላስጠላሽ ሻንቺ ወቃሽ ግፋት ፈሪሞይ እንደገና እረተይ የኔው ማናየ ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ ሰላም ነው እግዚአብሔር ይመስገን ክብሩ ይስፋ ምስጋናው አይጓደል እኔ ደህና ነኝ እናንተ እንዴት ናችሁ ሰላም ነው ተጠፋፋን ሰሞኑን ነው በአንዳንድ ምክንያቶች በቃ ግርግር ተፈጥሮ ነበርና በአንዳንድ ምክንያቶች ብቻ ጠፍቼ ነበር ምናምን ያው ከራሴ ጋር የተወሰነ ጊዜ ያሳለፍኩ ነበር ትንሽ አለመግባባት ተፈጥሮ ነበር ከነያብ ጋር ምናምን በዛ ላይ ሁለተኛ ነገር ደግሞ እህቴም አለች የእህቴም ጉዳይ አለ ምናምን የሷንም ነገር ለማስተካከል እየሞከርኩ ነበር እየተመካከርን ነበር ከሷ ጋር ምናምን በቃ ያለችበት ሁኔታ ትንሽ አስቸጋሪ ነው ያው አቤም ትንሽ ከአቤ ጋርም ትንሽ ተጣገባ ውስጥ ነው ያለችውና አቤንም ያው በግል አግኝቼ ለማዋራት ሞክሬ ነበር ምናምን እስቲ ብቻ መስተካከል በሚችል መልኩ እናስተካክሏለን እንደምናስተካክለው ደግሞ አትጠራጠሩና የሆነ አላ እኔ እዚህ ጋር ቆሜ ስለራሴ ብቻ ማውራ ምናምን እንዳይመስላችሁ ያው ስለሁሉም ማሰባለሁ ግን ያው ማሰብ በምችለውና መሄድ በምችለው እርምጃ ነው መራመድ በምችለው እርምጃ ነው ነገሮችን ማስተካከል የምችለውና ያው እናንተ ቤተሰቦቼ ደግሞ ከጎኔ ስላላችሁ በጣም አመሰግናችኋለሁ በጣም ወዳችኋለሁ እውነቱን ለመናገር እና እናንተም አበረታቱኝ ምናምን በቃ ከጎኔ እንዳላችሁ አሳዩኝ ምናምን ቪዲዮ ደግሞ እየጨረሳችሁ ይው ምናምን በቃ እናንተ ታውቁታላችሁ ሁሉን ነገርና ከጎኔ እንዳላችሁ አሳዩኝ ያው ዛሬ እንግዲህ የመጣውላችሁ ያው ያብና ሚራክል ያው በኔ ምክንያት እንደዚህ መሆናቸውን አይታችኋል አይደል ማለት በኔ ምክንያት እየተጣሉ እንደነበረ በኔ ምክንያት ይሁላ ነገር አቤ መርዛኝ አቤ በቃ ማለት ከቤት ያመጣችሁ ቃል ላይ አቤ ያለውን መርዝ እንደዛ ነው እኔ እያሰብኩ ያለሁትና አቤ መርዛኝ እንደነበረ ስላሰብኩኝ ያው ሚራክል ደግሞ መታ እዚህ ከሷ ጋር መጣላት ምናምን ማይሆን ነገር ውስጥ ነው የገባነውና እነዚህ ነገሮች ክሊር ማድረግ እፈልጋለሁ እና ቤተሰብ ነገሮችን አስበን ምንራመዳቸውን እርምጃዎች በደንብ ተራምደን ወደፊት እንቀጥላለን ከፈጣሪ ጋር አሪፍ ነገሮችን ይዤ እመጣለሁ ብዬ አስባለሁ ለእናንተ ማለት ነው እና ያብም መልካም ሰው ነች ሚራም መልካም ሰው ናቸው ለኔ እና እነሱም መጣላት የለባቸውም የረጅም ዓመት ጓደኝነት ነው ያላቸውና ያንን ጓደኝነት ደግሞ ማጥፋት የለብንም ማለት እኛ ከጎን እኔ በኔ ቢጠፋ ራሱ መጥፋት የለበትም ግን ቢሆን ራሱ በኔ ምክንያት እንዲሆን አልፈልግም ቤተሰብ ማለት አስቡት እናንተ በእናንተ ምክንያት ሰው ሲጣላ በቃ ማይሆን ነገር ውስጥ ነው የምንገባውና እስቲ በመሃል ያለውን ነገር ብቻ ግልጽ ለማድረግ እፈልጋለሁ ሞክራለሁ እና ነገሮችን አስተካክዬ ወደ ጥሩ መንገድ እንደምመጣላችሁ አትጠራጠሩ ቤተሰቦች እና ያብንም ደውዬላታለሁ እስቲ ትንሽ ተከራክራይ ነበረ ምናምን ለምን እመጣለሁ አሁንም ለመጣላት ነው ወይ የምመጣው ምናምን በቃ ብዙ ነገር አውርታኝ ነበርና እኔ ደግሞ እነዛን ነገሮች ማስተካከል ስለምፈልግ የቻልኩትን ያህል ለማሳመን ሞክሬያለሁ ያው አሳምኛታለሁም ብዬ አስባለሁና ብቻ አምናልኛለች የመጣው ነው ብላኛለች እስቲ መታ ብቻ ደስ በሚል ሁኔታ እንደምናወራ እና ከሚራም ጋር ሰላም እንደምንፈጥር አልጠራጠርም እና ያው ከዛ እኛ ሰላም ስንሆን ደግሞ እህቴ ጋር ሄጂ ያለውን ነገር ፊክስ ለማድረግ ሞክራለሁ ገባችሁ ይሆናላ እኛ የቻለውን ያህል እንሞክራለን ያው ካልቻልን ነው ልንወድቅ ምንችለው እና ቤተሰብ ይሆናላ ከሁሉም ጋር እየተራራኩ የመጣሁት የሆነ እኔ ላይ በሚፈጠርብኝ ችግሮች ባችሁ እና ነገሮችን በቃ እያስተካከልኩ ከጎኔ የሚያግዙኝ ሰዎች አሉ እዚህ ካሜራ ላይ የማይገቡ እነሱንም ጋር እየተመካከርኩኝ እናንተ ጋር ጥሩ ነገር ይዤ እንደምመጣ አስባለሁ እና
ቤተሰብ ያብ እየመጣች ነው ያለችው። ወደ ቤተሰቦቼ ያው እሷን ለማሳመን የቻልኩትን ያቅሜን አደርጋለሁ። ያው እኔ ብዙ ሰው ማሳመን ባልችልም ግን በችግር ምናምን ሲመጣ ማንንም ዋሽተም ማስማማት አለብን አይደል? የራሳችን ኃላፊነት እና ያብም ደርሻለሁ ብላኛለች። እየመጣች ነው ቤተሰብ እና እንግዲህ በጥሩ መንገድ እናወራለን ብዬ አስባለሁ። ያው ሰላም ሰላም ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። በጣም ደህና ነኝ። ምን ትሆኛለሽ? እንዴት አስቸጋሪ ሆነሻል። ያው ሰሞኑን ትንሽ ያው ደህና ነሽ ቢባልም ያው ደህና አይደለሽ ብዬ ነው የማስበው። አይ ደህና ነኝ ቤተሰብ። ያው አንዳንዴ እንደዚህ ያው ሁላችንም እንደዚህ ያደርገናል ብዬ አስባለሁና እኔም ትንሽ ጥሩ ሙድ ላይ አልነበርኩም። አሁንም አይደለሁም። ያው እናንተ እንዳይደብራችሁ ፈገግ ብዬ ሰላም ልበላችሁ ብዬ ነው እንጂ። ኧረ ተይ አንቺ ያው ማንነትሽ ማወቅ አለባቸው የሆነ አላ አሁን እነሱ እያሰቡ ያሉት አንቺ ክፋት አስበሽ ወይ ከእሷ ጋር የሆነ ለመጣላት ፕላን አድርጋችሁ የመጣችሁ ነው የሚመስለውና በቃ እንደዛ አይነት ነገር እንዳልሆነ በአጋጣሚ እንደተፈጠረ ታውቂያለሽ ነገሮች ሁሉ እና አጋጣሚዎቹን ደግሞ እንቀይራቸው በጥሩ መንገድ እንቀይራቸው ነው በሚለው ሐሳብ። አሁን እኮ ኪራ ባይዘዊ ነገሮችን አንተ ልቀይር ባልክ ቁጥር ነው እኔ በጣም እንድናደድ የምታረገኝና ሐሳቤ እንድቀይር የምታረገኝ። ላይክ ሁሌ የምታረገው ነገር በቃ ይሄ በጣም አንተ ሰላማዊ ሰው ሰላም የምታስብ ሰው፣ እኛ ደግሞ በጣም ነገረኛ ጨቅጫቃ ይሆናል አይደለ? ሰበብ ፈልገን የምንጣላ ገባ። እዚህ ጋር በአንተ ምክንያት እኛ እየተጣላን ማንም ሰው እንዲያስብ እኮ ነው እሱን ነው እኮ የምለው። እኔ በእኔ ምክንያት ማንም እንዲጣላ አልፈልግም። ያው እዚህ ጋር ማወቅ ያለብሽ አንቺም ይሄንን ነው። እኔ አሁን እዚህ ጋር እየከነከነኝ ያለው በእኔ ምክንያት እንደዚህ ስለሆናችሁ ነው። ገባሽ? በቃ ነገሮች መስተካከል አለባቸው። አሁንም ቢሆን በእኔ ምክንያት ሰው እንዲጣላ አልፈልግም። እኔ የሆነ ነገር በሆን እመርጣለሁ። ገባሽ? እናንተ በእኔ ምክንያት የራሳችሁ ምክንያት ቢሆን ራሱ መጣላት የለባችሁ በራሳችሁ እንኳን ባይዘዊ እንደዚህ አትበል። በእኔ ምክንያት ምናምን እኔ እኮ እዚህ ጋር እንትን አትበል ኪራ። ባይዘዊ እየተቅለሰለስክ ምናምን በቃ ነገሮችን አንተ ብቻ ልክ እንደሆን አታስመስል። ገባ? በአንተ ምክንያት የሁሉ ነገር የሆነ በማን ነው? በእኔ አይደለም። ቤተሰብ አታስጨንቂ ኖ እኔ ቤተሰብ እዚህ ጋር እንድትረዱኝ የምፈልገው እናንተ ምንም አይነት ነገር ላይክ እኔ እውነታው ሲጀመር ይወጣል። ሁሉም ነገር እንደዚህ ነው፣ የሚቀር ነገር አይደለም። እኔ ደስ ይለኛል ያ እውነታው ወጥቶ ነገሮችን ብትረጂና ሚራ ትክክለኛ ሰው ያንቺ ትክክለኛ ጓደኛሽና ላንቺ የምታስብ ሰው እንደሆነች እንድታውቂ ይፈልጋለሁ። ገባሽ? እሷም ክፉ ሰው አይደለች። ተረዳሽኝ አይደል? ለኔ ነኝ እኮ ማቃት አይደለ? አንተ ሜቢ በአጋጣሚ አንድ ቀን ሁለት ቀን ያያት ለምንድነው ስለሷ አንተ እርግጠኛ ሆነ የምታወራው? እንትናም እንደዚህ አታረግም። ከዚህ በፊት አግኝተናታልና ጥሩ መልካም ሰው ነች። በቃ እኔ እንዳየኋት በጣም መልካም ሰው እንደሆነች ነው ባቀው በልቤ። ገባሽ? ስማኝ ይኸውልህ ሰውን እኮ አይተሽ ከላይ ራሱ አይተሽ እኮ ጥሩ ነው መልካም ነው መጥፎ ነው የሚለው ነው። አዳምጠኝ። አንተ ብቻ የምትለው ነው እንዴ የሚለው እንዴ? አንዳንዴ ሰው ማውራት ሲጀምር አስጨርስ። አራውራሽ በጣም ነው እንትን የምትለው እንትን አፋፌን አትበለኝ። እሺ ይቅርታ። ስለዚህ አሁን እዚህ ጋር አንተ አንድ ነገር የምነግርህ ነገር ሁሌም የሆነ ሰው ልክ ነው አትበል። አንድ ቀን ሁለት ቀን በአጋጣሚ ያየኸው ሰውና ረጅም ጊዜ እኔ ደግሞ ጓደኛዬ ናት። ገባ? ጓደኛ ስለ አመታት ነው ያሳለፍነው። ባህሪዋን አይደለም ያረጋችሁ ገና ልታረግ ያሰበችውን ማወቅ የምችል ሰው ነኝ። ገባ? እዚህ ጋር አንተ ግን እኔ አውቃታለሁ እንትን እላለህ። ይሄ የሆነ እንደ ጠበቃ ነገር የሚያረግ ነገር አለ። ክፉ ሰው አይደለችም እኮ አንቺ። አሁን ጓደኛዬ ስለሆነች እኮ ይሆናል ትልቅ ነገር ልታረግብሽ አትችልም። አንቺ ላይ ማለት አንቺ ላይ ክፉ አስባ የሆነ ቀመር ቀምራብሽ አታረግም። ያው ከኔ ጋር ነበረ እሱም ወጥመድ ውስጥ ገብታ ነው እሷም ሊሆን የሚችለው። ገባሽ? እና ያንን ነገር መረዳት አለብን። አንደኛ ነገር ሁሌም አንድ ሰው ጥፋት ሳጠፋ ሌላ ሰው ተጠያቂ ለማድረግ አትሞክር። እዚህ ጋር አሁን ደግሞ ሌላ ደግሞ ሰው ከሌ ነው እንደዚህ ያደረገው ብለህ ጥርጣሬ ውስጥ ልገባ ነው። እኔ እዚህ ጋር ጭቅላቴ እርግጠኛ ሆኜ በጣም የረበሸኝ ነገር አለ። አሁንም ቢሆን ይሄ ነገር እውነታው እስከሚወጣ ድረስ እሷንም መቼም አልፈታትም። ከሷ ጋር ያለኝ ነገር ሻቤን አግኝተሽ ማናገር ትፈልጊያለሽ? የዛን ቀን እንደዛ ያረግሽው አንቺ ነሽ አይደለም ብለሽ እውነቱን ማወቅ ትፈልጊያለሽ? ለምን ብዬ እሷ ደቂቃ እኔ እኮ እሷ ጋር አሁን መሄድ ስለማልፈልግ ነው። በቃ አሁን መርዛኛለች እያልኩ ስላሰብ በቃ እሷ ጋር መገናኘት አልፈልግም። ገባሽ? እራሷ ነች ያመጣችው። እኔ ደግሞ ያመጣውን ሰው ነው የምጠይቅ። ገባ? ለምን አቤን የምጠይቃት? አቤ ምን እሷ ከኔ ጋር ይኸውልሽ ከኔ ጋር ማትሆን ከሆነ በዚህ ምድር ላይ አትኖርም እያለች ስትዝትብኝ ነበር ቤት ውስጥ። ገባሽ? እኮ ራሷን ለመግደል የሞከረች ልጅ ናት። ላንተ ብላ አንተን ብትፈልግ ያኔ ማድረግ ትችል ነበር። ገባ? ለምንድን ነው መድኃኒት የወሰደችው? አልቻለችም። ራሷን እንደዛ ለማድረግ ሞከረች፣ አልቻለችም። ቤትም የሚከታተላት ሰው አለ እዚህ ውጭም እኛ አለን። ገባሽ? ስለዚህ በሰው በኩል ከፈለገች አንድ ቤት ነው እኮ የምትኖሩት አይደል እንዴ? መስጠት ከፈለገች አትሰጥህ። ማናት እሷ ጁስ ይዛል የምትመጣ? ለምንድን ነው አንተ ለሷ አሁን እዚህ ጋር አሁን ባይዛዊ ለሁሉም ሰው ክሊር ማድረግ ያለብህን ነገር በግልጽ ተናገር እንዴ።
በጣም የሚያስጠላው ባይዘው እንደዚህ አይነት ነገር ሁሌ የሆነ አንድ አይነት ነገር እንትን ብሎ መጨቃጨቅ ምናምን። እኛ ነገሮችን ተረድተን እርስ በርስ ተረዳርተን አንተ ነህ እኔ ነኝ ሌላ ሰው ነው እኛ አትበል። እኛ የሚባል ነገርማ የለም። እንትና መጣ እኮ ነሽ። አሁን እሷ እንድታናግራት ፈልጋለሁ። አቤና አግኝተሽ በአካል እንዲህ ነው ብለሽ ወይ መጠየቅ እንዳለብሽ ነው ማስበው ውስጥ የገባሽ። ያንን ነገር ደግሞ ማስተካከል አለበት። ይሄ ነገር ግልጽ ሆኖ ማለፍ አለበት። እነሱም ጥያቄ ውስጥ ነው ያሉ ገባሽ። ማን ነው እንደዚህ ሊያደርግበት የሚችለው ምናምን እያሉ ጥያቄዎች ስላሉ ነገሮችን አስተካክለን መቀጠል አለበት። ጠላትና ወዳጅ መጀመሪያ ማወቅ አለበት። ዝም ብለህ በየቦታው ሲቀጥል ደግሞ አሁን እሱ አለፈ። አቤ ያደረገችው ነገር አልፏል። አቤን እኔ በግልም አንቺ ማጠይቂያትም ከሆነ እኔ በግል እጠይቃታለሁ። ቤተሰቦቼ ፊት ለፊት ሁሉን ነገር እጠይቃታለሁ። የፈለከውን ነገር ማለት ይችላል። እኔ ደግሞ ሚራክልን አሁን እኔ ከሚራክል ጋር የጠራኋችሁ ሌላ ነገር ስላለ ነው ገባሽ? ዛሬም ጠርታታል። ጭራሽ መስማማት አለባችሁ። ምን እያልሽ ነው እንጂ መስማማት አለባችሁ። መስማማት ስላለባችሁ ነው የጠራኋት። ሌላ ነገር አትፈልጊ። አሁን እዚህ ጋር ዝም ብሎ መስማማት አለ እንዴ? እንዴ ነው የምታስበው አንተ? እንዴ ከኔ ልትመታ ይሞክራለች እኮ አንተን ያረጋችሁ ነገር ሳይንስ እኮ እኔን ለመደብደብ ሞክራለች፣ ለመሳደብ ሞክራለች፣ በጣም ብዙ ነገር አድርጋለች። ገባ እንዴ አንተ የትኛው አስማሚ ነኝ እኮ ይስተካከላል። በቃ እሺ ተጣልታችሁ መቅረትን ያለባችሁ እንደዛ እያልሽ ነው። እዚህ ሁሉም ነገር ሲደርስ እውነታው ሲወጣ ራሴ ማድረግ ያለብኝን ነገር አደርጋለሁ። ገባ ወይ ጉዴ እዚህ ጋር ጉዴ ጻድቅ ያጫውት አንተ ራሱ ምን እንደምታረግ ማን ያውቅ? እንዴት ከኔ ጋር ደግሞ ምን አለሽ? ከኔ ጋር ጸብ አለብሽ እንዴ? አሁን ይኸውልሽ እሷ ስትመጣ ነገሮችን ወደ ሌላ ነገር እንዳትቀይሪሽ። ስትመጣ እንድትጨቃጨቂ አልፈልግም። አሁንም ቢሆን በቃ አንቺ አስፈላጊ ከሆነ ከመጨቃጨቅ በላይ ባለፈው አንዴ በጥፊ ብያታለሁ፣ ዛሬ ደግሞ ጨርሳታለሁ ከፈለኩ። ያ ምን እያልሽ ነው ያለው? ተረጋጊ እንጂ እንደዚህ አይነት ሰው ነሽ እንደ አንቺ። አሁንም አንተንም እንትን እንዳልልህ የማይሆን ነገር አሁን በሰላም ስቄ ምናምን ነው የመጣሁት እዚህ ጋር ገባ። ልክ ስመጣ ግን እንደ እንትን ሁሌ የምትለው ነገር አለ። በጣም ነው ያስጠላኝ አንተ ነገር። አሁንስ ምን አረኩሽ ደግሞ? ከኔ ጋር ምን አለሽ? በቃ በጣም የምታስጠላኝ ምናምን እኔ ችግር የለም ላስጠላሽ ችግር የለም። ግን ደግሞ ያ አሁን እሷ ስትመጣ እንደዚህ አይነት ነገር አሳልፋለሁ የምትይ ከሆነ እውነት ከኔ ጋር ነው የምትጣይው እኮ። ግራ የሚገባኝ ምን አገባ? ለምን እንደፈለኩ አላረጋትም እኔ በጓደኛ ጣልቃ ገብቼ እና አትስማሚኝ ከሷ ጋር ለምን ነው የማትስማሚኝ? አይመለከትህም አንተ እንዴ አንተ የሆነ ጓደኛህን ላስቀየመ ሱስ ለምን ከጓደኛህ ጋር እንደዚህ እንስማማሽ? በቃ በጸባይ እንስማማ ነው እኮ እያልኩሽ ያለው። ታገኘው ነገር አለ ከኛ መስማማት? አንተ በእኔ ምክንያት ነው እንደዚህ እየሆናችሁ ያላችሁ። አይመለከትህም በቃ ምንም የምታውቀው ነገር የለም። ለምን የምትከራከረው? በቃ እኔ የፈለኩትን ነገር ስፈልግ ይቅርታ እንድጠይቀኝ አድርጌ ይቅር እላታለሁ ስፈልግ ገባ። እዚህ ጋር ግን አንተ ምንም ጣልቃ መግባት አያስፈልግም። ኧረ ተይ አንቺ እንደዚህ አይነት ሰው አይደለሽም። ተይ ነገሮችን አስበሽ አስተውለሽ እኔ ባይዘይ ጀሚዜት በጣም ያናደደኝና እንዳትነካኝ ተሳስተህ እና ተረጋጊና ነገሮችን ለማሰብ ሞክሪ እንጂ ለምንድን ነው እንደዚህ የምትወይሆንሻለሽ? ድጋሚ እንደዚህ አይነት ነገር ነው። እሺ አንቺ እንደዚህ አይነት ማንነት ነው ያለሽ ማለት ከሰው ጋር ማትታረቂበት አይነት ማንነት ነው ያለሽ? ንገሪ። ማንነቴን ለሚያቅሰው የሚያቀ ቢያንስ እሺ እንስማት አሁን። እሺ ቢያንስ ሌላ ነገር ሳንፈጥር የሆነ ማለት ሌላ ችግሩ ሳንገባ እሷን ጠርቻታለሁ አይደል? ምንድነው መሰለህ ትመጣለች ያለው ነገር እንስማ። እኔ ምንም ያደረኩት ነገር የለም ማለት እንድትጣይ አልፈልግም። ያው ደርሳለች እና እባክሽ በቃ አሁን ሰላም ሆነሽ በሰላም አናግሪያት በቃ። በእናትሽ አንቺ አደራ በእናትሽ በቃ። እናት ወዛ እንዴት ናችሁ? ኪራይ ሚራ ደህና ነህ? እንዴት ነሽ? ያብ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው ለን አለን። ዛሬ ደግሞ ፎካ ይዘሽ መጣሽ። ሚሪንዳ ነበር እኮ ባለፈው ያልኩሽ። እንዴት ናችሁ? ደህና ናችሁ? አይ ነገር አትፈልጊ አሁንም። ኧረ በእናትሽ ያብ ምን እያደረግሽ ነው ያለሽው? እንግዲህ ድራማውን አታቆምም። በቃ ሚራ አሁን ዛሬ የጠራኋችሁ ምንም አይነት ጥል እንዳይኖር በመሀላችሁ ምንም አይነት ጦርነት አልፈልግም። ገባሽ? እኔ በእኔ ምክንያት እንደዚህ የሆናችሁ ስለሆነ ነገሩን ፈተን ነገሮች ተስተካክለው በቃ ወደ አሪፍ ነገር እንድትሄዱ ነው ፈልገው። ገባሽ? እኔ በእኔ የተነሳ ሰው እንደዚህ ሲሆን ማየት አልችልም። ከሷ ጋር እያየሃት አይደል እንዴ? አንቺ እንዲህ ብለሽ ከሷ ጋር ምናምን አትቤት ስነ ስርዓት ነው። ረዝም ስነ ስርዓትማ ታውቂ በቃ አሁን እሺ ነገር እንዳትፈልጊኝ ነገር አትፈልጊ። በቃ ዝም በይ። እስካሁን ያደረግሽውን ነገር በቃ ስነ ስርዓት በቃ ሌላ ነገር አታርጉ። በቃ ሰው ሁሉ እስኪታዘብሽ ድረስ እንዲህ እየተባልኩኝ ያርግ እንትን በል። ኧረ ነይ ደብድብኝ ገና ብዙ ነገር ታደርጋለሽ። ለምን ዝም አትይም? አንዴ ለምን ዝም አትይም? እሷን ዝም በይ አትላትም እንዴ? በቃ አሁን ካንቺ ጋር ወርቼ የለ እንዴ? እኔ ነገሮችን ለማስተካከል ኪራይ በጣም ነው ስታቆላምጪ የሚያምረው። ለምን እንትና በይው አባቴ በይው አባ በይው አንቺ ኪራይ ከምትይ ስሙ ባይዘው ኪሩቤል ነው። ምን እያደረግሽ ነው ያለሽው አንቺ? ስነ ስርዓት ያዥ እያልኩሽ አይደል እንዴ? ነገሮችን ለምን አታስቢም? የራስ ጉዳይ ነው። ኪራ ለምንድን ነው አሁን እንትን የምትላት? ምንም ለማስረዳት አትሞክርም። በቃ ተዋት።
አይደለም እኔ የተነጋገርነው ነገር አለ። ተማከራችሁም እንዴ ተማክራችሁ ምን አመስሎኝ ነበርኩ የመጣችሁ ተማክራችሁ ነገሩ በቃ እንደዚህ ነው የምንለው። ባይዘው እዚህ ጋር የምትመጡት ሁለታችሁ የሆነ ቦታ ተገናኝታችሁ ማለት ያለባችሁን ነገር ብዙ ነገር የፍቅራችሁን ጊዜ አሳልፋችሁ መታችሁ ነው እዚህ ጋር። ኧረ ሌላ ነገር አታውሪ። አሁን በእናትሽ እየለመንኩሽ ነው ያለሁት። ሌላ ነገር አታውሪ። እጄን አትያዘኝ። ተዋት እሷን። እንዴት ነህ አንተ? ደህና ነህ? አናግሬያት እኮ ነው እዚህ ጋር ለመስማማት ነው። ተዋት እሷን መቼም የሚገባት ሰው አይደለች። ተዋት እሷን። ወይ ያው አንቺን ነው መተል የሌለበት። ተዋት እሷን። ማትራቢ እንዴት ነህ አንተ? እኔ ደህና ነኝ። ካሳሰበሽ ለምን ቤትሽ አትወስጂውም? ለነገሩ ወስደሽ ይሆናል ማን ያውቅ። ኧረ በቃ አትከራከሪሽ። አሁን ሌላ ነገር ውስጥ አንግባ በእናትሽ። እንዴ ምን አይነት ነገር ነው እያወራች ያለችው? አንተ ዙሪያውን ማውራት ካለብህ እሷን አውራ። ከአንቺ ጋር ነው እያወራሁ የነበረው እኮ እዚህ ጋር ከአንቺ ጋር እያወራሁ ስለነበር እኮ ነው እሷን ጠርቼ ለማስማማት የምሞክረው። እሷን ባለፈው ማስማምቻ በሰላም እያወራችሽ ነው ነገር ይፈልገሽ እንደዚህ ያደርግሻል። ያው እንትን እየገለፈጠችልሽ ነው። ዙሪያ ከሷ ጋር አውራ። እኔ ጋር ትጨቃጨቅ። ኧረ ስነ ስርዓት ይኑርሽ። አንቺ ለምን በስነ ስርዓት አታወሪኝም? ያቡ ያለብሽ ነገር ካለ ተናገሪ። ዛሬም ዝግጁ ነን ለመስማት። አንዴ ሚራቆ ላናግራት። እኔ ላናግራትና የተነጋገርነው ነገር ስለነበር ለማሳመን እሞክራለሁ። ልታቆም አልቻለችም እኮ። ተረጋጊ። አንቺ ምን መጥፎ ሰው እያረግሻት እኮ ነው። ጠላትሽ እያረግሻት ነው ያለሽው። ምን ጠላታማሾች ናችሁ እንዴ እናንተ? አይደላችሁ? ጠላቴ ነች። መብቴን የፈለኩት ነገር ማለት መለከታ ጓደኛሽ አይደለችም እንዴ? ቆይ ከዚህ በፊት ወይስ እየዋሻችሁኝ ነው? ለምን የእናቴ ልጅ ለምን አትሆንም? ካጠፋችሁ ሌም እንደዚህ ነው። እግዚአብሔር ይመስገን አንቺን የእናቴ ልጅ አላደረገ። አረ በኢየሱስ የእናት ልጅ አይደለም ካንቺ ጋር እንኳን ተራርቄ ቀረ የነበረው ጓደኝነታችን እንኳን ምን ማድረግ የምትችይ ነው? አረ በእናትሽ አንቺ ያብ ስነ ስርዓት። አረ በእናትሽ እባክሽ እየለመንኩሽ ነው። ራሱ አንቺ ብቻ ብትቀሪ እህት አይደለም ማቃት ሰው በመሆንሽ ራሱ መጸጸት ነው። ያብ አረ ተረጋጊ። እንደዚህ አትበይ። ነገሮችን ተረጋግተን እናውራ። አንተ ዙራ አታውራም እንዴ ከሷ ጋር? ካንቺ ጋር ነው እኮ የተመካከርኩ ያለሁት። አታውራኝ በቃ እዛ ከሷ ጋር አውራ ማለት አለብኝ። አረ ተይ እንደዚህ አትሁኝ። ተይ ነግሬሻለሁ። በጣም ያስቀይም አልፈልግም እና እዛው ራስህን ቻል። ትግስቴን አትፈታተና እና ከኔ ጋር ነው አሁን ጥል የሚኖርሽ። እውነቴን ነው የምልሽ። በሰላም እናውራ። በሰላም እያወራን ያለ ነው አይደል? ሰላም ይጥፋ። ሲጀምር ሰላም ሲወድልህ እኮ ነው። አንቺ ቆይ ምን ማድረግ የምትችይ ነው? መፍጠር የምትችይው ትልቅ ማስቀረት የምትችይው ሴትዮ ዝም በይ፣ አትፈታተኝ። ዝም በይ አንቺ እንደዚህ ስላደረግሽ ምን እንዳንቺ የወረደ የሰጣው እንድታወራ አልፈልግም። በቃ ሚራ እንዴ ዝም በይና እዚህ ጋር ቁም። አታውሪያት በቃ። ወይ ጉዴ! አታውሩ። እዛ ጋር ቁሚ አንቺ። እንደ መንደር ሴት አትንጣጩብኝ። የሴት ባህሪ አንቺ ላይ ነው ያለው። ገባሽ? እኔ ጋር ደግሞ ትክክለኛ የሆነች የሴት ባህሪ። በነገራችን ላይ እንደዚህ ከሆንሽ ማለት ነው በጣም ነገሩን ታባብሻለሽ። ለምን አትረጋጉም? ለምን አትረጋጉም? ምንም እሱን ታዩ። ከዚህ በላይ እሱ ባይዛው ማለት ነው መጥፎ እንትን ነው። አቅመ ቢስ የሆነ ሰውና በጣም እንትን የሆነ ሰው በሚጠጣ በሚበላ ነገር ተረጋጊ። ያዥ እንጂ አውሪያቸው እስቲ። ምንድነው ከሷ ጋር ብቻ ነው እንዴ የምታወሪው? እዚህ ጋር እኮ ሰው አለ እኮ ቢያንስ ስንት ሰው አለ እኮ። አንቺ ለምን ነው የምትጨቃጨቂ? ምን አይነት ሰው ነች እቺ? በእናትህ ተረጋጊ። ያብ እንደዚህ አይደለም እያወራን እየተስማማ ነው አይደል እንዴ? በቃ ነገሮች ረስተን መቀጠል እንችላለን። ዝም በልሽ ላውራበት። ቤተሰብ እዚህ ጋር እንድትረዱልኝ የምፈልገው ነገር አሁንም እኔ ለሰላም ነው የመጣሁት፣ ግን እዚህ ጋር እኔ አስመስዬ እንደሷ እንደዚህ እየተላላጠችብኝ ለሁለት እየተላላጡብኝ ዝም ብዬ ማለፍ አልችልም። ስለዚህ እዚህ ጋር እንድትረዱኝ የምፈልገው ነገር አሁንም ቢሆን እርግጠኛ ያልሆንኩበት ነገር ቢኖር ነው እዚህ ደረጃ አልደርስም። እኔ ሁሌም እኔ እውነት የሆነ ነገር ይዤ ነው የምንቀሳቀሰው። ገባችሁ? ለሁላችሁም እንድትረዱኝ የምፈልገው ነገር እዚህ ጋር ምንም በቃ አንቺ ምንድነው እንደዚህ አይነት ነገር ማያስፈልግ ነገር እኮ ነው። በቃ አገልፍጭ። እሺ ግልፍጥ። በጣም የሚያስጠላብሽ ታቡ በቃ ኮካ ለኔ ነው ያመጣሽ። ለዛ ምንድነው ዝም ብላ አታግበቂ። ያገኘኸው አምጪ። ምን ችግር አለ? ተፈለገ ይጠጣ። ልቀቂው። ከሷ ጋር ላወራ አይደል እንዴ? ልቀቂው። አምጪ። እሱ ልቀቂው። እዛ ምንድነው ቆንጆ? ኧረ ተረጋጊ እንዴ። አምጪ እሱን ኮካ። ምን ችግር አለ? በጠጣ ነኝ። ኮካውን አምጪ። አለምጥም ነው ማመጣው ለሱ እንጂ እኮ ላንቺ አልገዛው። ኮካውን ዞር በይ። ኧረ ተረጋጊ። ኧረ በእናትሽ ያ በእናትሽ ምቹ ነገር አለ ይመስልሻል? ኧረ ተረጋጊ በእናትሽ። እሱን ኮካ አምጪ። አምጪ። ላንቺ አይደለም ያመጣሁት። ወንድ ነህ፣ ጠጣ። አንተ ጠጣና እናንተ ለይግድ። ዞር በይ። ልቀቂው። አንቺ ማድረግ ምቹ ነገር አለ ይመስልሻል እንዴ? ተረጋጊ። ከዚህ በፊት ያደረኩትን ነገር ያስቆምሽና አንቺ ነሽ። አንቺ ነሽ ወይ? አይደለሽም። እኔ ነኝ። እንደውም ንገርሽ፣ ሁሉንም ነገር ያደረኩት እኔ ነኝ። ምን አመጣሽ ማለት? ምን አመጣሽ ነው ያደረግሽው? ምን አመጣሽ? አንዴ መስማት ፈልጋለሁ። ምንድን ነው ያደረግሽው? ሁሉንም ነገር ያደረኩት እኔ ነኝ። አንቺ ነበርሽ የመረሽው? ምን ማለት ነው? አንቺ ነበርሽ ወይ? አንቺ ነበርሽ የመረሽው? ማለት ነው ቢራ እንድትነግሪኝ እፈልጋለሁ። ዝም በል ኪሩቤል።
ማወቅ የምትፈልገው ይሄን ነበር አይደለ? ይሄ ሁሉ ነገር እኔ ጉሮሮ እስከሚደርቅ ድረስ ስንት ነገር ስደርስ ይሄ ሁሉ ነገር ያደረገችው እሷ። እሺ አሁን ምን ትላለሽ? አሁን ምንድነው የምትለው? እሺ አፍ አለ የምታወራበት? ምንድነው አፍ አለ ሆይ ማትራባ? ምንድነው የምነግርህ? ምን ማለት ነው? ሁሉም ነገር እኔ ነኝ ያደረኩት ማለት ነው። በቃ ለሰሞቹ ነው። አንቺ ደህና ነገር ደግሞ እንደሰማችሁ ለበጫለሽ እንዴ እዚህ ጋር ምን እያልሽ ነው? ያምሻል። አንቺ ነሽ የመረሽው? አዎ እኔ ነኝ። ወይ አንቺ ግን ምን አይነት ባለየ ምን ነው የምሰማው? እስኪ ንገሪኝ፣ በግልጽ ንገሪኝ። ምንድን ነው ያደረግሽው? እያየራሱ እንዴት ነው እየተላላጣችሁ እንደምታወራ ጭራሽ ኪሷ ውስጥ እኮ አንቺ እውነት ኪሩቤል ብለኝ ኪሩቤል ያሲ አርጎ በደፋሽ እንደው ይገልሻለሁ። አላወቅሽኝም። አደጋቃታ እንደ አንዴ ቆይ በደንብ እንስማት። ልቃቃት ኪሩቤል ልቃቃት። ኪሩቤል አንተ ገደልከን። ዞር በል ያማል እንዴ? ዞር በል ያማል እንዴ? እንደዚህ ነው ሁሌ ሙነታው እንትን ካለ በኋላ አይደለም የምትሆነው አንተ። በቃ አንተ እንደዚህ ነህ። በቃ ጀግና ወንድ ነህ። በቃ ሁሌ ታሽቃብጥና መጨረሻ ላይ በቃ ካልገደልኩ ትላለህ። ማትራባ እንደዚህ አይደለም። እሺ ማድረግ ያለብህ ከመጀመሪያው ጀምሮ ነው። ብትሰማ ኖሮ ሁሉ ነገር አይፈጠርም። ነው እንደዚህ ያደረግሽው አንቺ ማትራባ። ታነሽ አንቺ ደግሞ ወደዛ ይሄን እንደዚህ ተኝተሽ አትቀሪም። ለምን እንደዚህ እንዳደረግሽ በደንብ ታስረጅኛለሽ። ታነሽ